ሰብሳቢ የሚል ቃል አላፈቃችሁ? እስኪ ይህችን ግጥም ስሟት። በሕክምና ትምህርት በጁላይ 2011 ግሪጎሪያን ካላንደር ከጎንደር ዩኒቨርሲቲ ስመረቅ ወደ 3 ወር የሚሆን ድለት ነበረብኝ። ልክ ያንን እንደጨረስኩ ወደ ስልጠና ነበር የገባነው። ስልጠናው እንደ ሀገር በመዘጋጀቱ ከጅማ ዩኒቨርሲቲ ሕክምና ትምህርት ምሩቃን ጋር አንድ ላይ በመሆን ያን በደብረ ዘይት የሚገኘው ማኔጅመንት ኢንስቲትዩት እና አዲስ አበባ ላይ ነበረ። በዛ ወቅት አሰልጣኞቹ በጣም ፎከስ አድርገው ሲያሰለጥኑት የነበሩ አንኳር ነገሮች እና ጉዳዮች ቢፒአር ቤዚክ ፕሮሰሲንግ ኢንጂነሪንግ የሚለው እና ክራይ ሰብሳቢነት የሚል ነበረ። ከዚህ በኋላ ያለውን ግጥም ክራይ ሰብሳቢ የሚለውን በዛች ጊዜ አንድ የስራ ባልደረባችን ወይም አብረን የተማርነው የሕክምና ተማሪ የጠየቀው ጥያቄ ትዝ ስላለኝ ያንን መሰረት በማድረግ ነው በአእምሮዬ ስለምመላለስ ሰሞኑን ደግሞ ጭራሽ ክራይ ሰብሳቢ የሚል ቃልም እንዳገር ማንም የፖለቲካ ኦፊሻል እየተጠቀሙ አይደለም ካቢኔ ያንን ስም ስለማያነሳ ትዝ ስላለኝ ይችን ግጥም ጽፌዋለሁ። በዚህ አጋጣሚ የስራ ባልደረባችን ያን ልክ እንደማንኛውም ሰልጣኝ ጥያቄ ለመጠየቅ እጁን አንስተው ያን የምጠይቀውን ጉዳይ ካብራራ በኋላ ይችን ቃል ነው ያለው። ታዲያ ከክራይ ሰብሳቢነት ወደ ሞባይል ሰብሳቢነት መጥቷል የሚል ቃል የተናገረው እና እያስቅ ነበረ። ተከታተሉ። ክራይ ሰብሳቢ 10 ሲደመር 5 መረቅ ቆየው ከሰማሁሽ ለጆሮዬ ቅሽኝ 2 አስርት ዓመት ስታደናቁሪኝ ውቅያኖስ ዋጣርጎሽ ወይ የዘመኑ ጨዋ አቆላምጦሽ በዘዴ በፖለቲካ ደዋ ሰፈር ቀይረውልሽ ወይ ሰጥቶ ሰነብት ጭራሽ የማትወሳው በቤተ መንግስት በተግባርማ አለሽ ስምሽ ጭራሽ እየተሰበሰብሽ ከሰርቶ አዳሪ ተቆጥበሽ ተቆልለሽ አርፈሽ ለስራ ፋልቶ ሰሪው እንዴት ይኑር ኪስ ቦርሳውን አራፍቶ ድሮም ጉዳሽኝ አሁንም ዳግም ስለለውጥሽ በንብረት አገልግሎት ገንዘብ ደሜ አፋሰሽ
በጸሎት በቅዳሴ አዛን መተን ላትገድቢ ጸሎት ስለተገብቶ ሀብቴን ታዛቢ ልሰበስብ ነው የኔን ከነው አንቺ ክራይ ሰብሳቢ ጸሎት ስለተገብቶ ሀብቴን ታዛቢ ልሰበስብ ነው የኔን ከነው አንቺ ክራይ ሰብሳቢ already reserved Dr. Gadis Holana March 20%, 30% 2020